ሰላም እንዴት አደራችሁ? ደህና ናችሁ? ዛሬ እስቲ ኢፍጣር አለብኝ ቤተሰቦቼን ጠይቄያለሁ። አብረን እንውላለን ማለት ነው። እንደተነሳሁኝ ዶሮ መስራት ነበር የፈለኩት። ቤት ውስጥ መስራቱ ብዙም አልተመቸኝም፣ ሽታው እንዳያስፎግረኝ ብዬ ያው ታውቁት የለ ውጭ ላይ ሆኜ ያበደ ምን የመሰለ ክሽን ያለ ዶሮዬን እንደዚህ አድርጌ ከሰራሁኝ በኋላ ቀጥ ብዬ ወደ ውስጥ ገባሁኝና ጎመኔን ገዝቼ ነበር። የጉራጌ ጎመን የጉራጌ ጎመን ነው እኛ የምንሰራው በአይብ እንደዚህ ጥብ ካደረኩት በኋላ ይሄ ነገር ቦሌ ይባላል። ቦሌ ይባላል እንዴ ብዬ ላስረዳችሁ። እንደዚህ በጠበጥና ከተጠሎ ውሃ ውስጥ ይከተታል ጎመኑ እንዲበስል ማለት ነው። ጥቅሙ ምንድነው? አረንጓዴ ያደርገዋል። ካያችሁ ድግስ ቤት ምናምን ብፌ ላይ አረንጓዴ ከአይብ ጋር የተቀላቀለ ነገር እሱ ነገር ነው ሞር በጣም ነው የሚያጣፍጠው። ሲቀጥል ደግሞ ወዲያውኑ ነው በቃ የሚበስለው። ይሄ 1 ሰዓት 2 ሰዓት የሚፈጅ ነገር የለም። ማክሲሙም ከበዛ 30 ደቂቃ ወይም 40 ደቂቃ እንደዛ አድርጎ እንደዚህ አድርጎ ብስል ያደርግላችኋል። መፍጨትም ትችላላችሁ፣ ዝም ብላችሁም መክተፍ ትችላላችሁ። ከዛ ሰላቴን ሰግድኩኝና ተመልሼ ደግሞ ወደ ሳምቡሳ። እኛ ሾርት ከት ነው የምንጠቀመው። ይሄ መዳመጥ ምናምን ነገር የለም። እንደዚህ ነው እኔ ሳምቡሳ መጋግረው። ወፈር አድርጌ ትንሽ ወፈር አድርጌ እንደዚህ አድርጌ አወካውና ማለት ነው በምጣድ ነው መጋግረው እንደዚህ ማለት ነው። ስንፍና ምናምን ነገር እንዳትሉ፣ ስንፍና የለም። ከጊዜው ጋር መሄድ ነው። ሰዓትም ይቆጥብልናል። በጣም በቃ ግልግል ነው። ብዙ ነገር ትጋግሩበታላችሁ። ከጋገራችሁ በኋላ እንደዚህ ገልብጣችሁ ፌስታል እንደዚህ ነው የምታደርጉት። አለዛ ይደርቅባችኋል። እንደዚህ የሚበቃኝን ያህል ጠቀለልኩኝ። ብስኩቴንም አብኩቼ ነበረ እንትን አልኩኝ። ከዛ ወደ ጁስ መስራት ሄድኩኝ። ይሄ ነገር ሌመን ጁስ ይባላል። ምን መሰላችሁ ያለው ሎሚ፣ ዝንጅብልና ናና አለው ማለት ነው። እሱን ፈጨና እንደዚህ አዘጋጅቼ ወደ ሀብሀብ ደግሞ ሄድኩኝ። ይሁትማ አያምርም? ሀብሀቡ የሆነ ጥሬ ስጋ ነው የሚመስለው ቁርጥ። እሱንም ፈጨሁኝ በናና አድርጌ ፈጨሁኝና እንደዚህ አድርጌ ያቀረብኩት። ከዛ ፒዛዬን ክትት አድርጌ እንደዚህ ጨራርሼ ያስገባሁት ማለት ነው። ሶ ጋይስ ኢድ እየደረሰ ነው። ትንሽ ጊዜ ነው የቀረው። እየመጣችሁ ተሰሩ። መቼም እንዳምናው ሜሽ ብቻ ምናምን አይደለም የምትሰሩት። እየመጣችሁ እንደዚህ ቆንጆ መሆን ትችላላችሁ። አይብሮ ላሚኔት መሰራት ትችላላችሁ። ሂና ደግሞ እነዚህ የሚያማምሩ ሂናዎች አሉ። በጣም የሚያማምሩ ሂናዎች ማለት ነው። እየመጣችሁ ተሰሩ። የምትቆዩ ከሆነ ወይ ደግሞ እኛ ወደ ማታ ነው መምጣት የምንፈልገው የምትሉ ከሆነ እየመጣችሁ ደግሞ ትኬት መውሰድ ትችላላችሁ። በትኬት ነው ያው እንደምታውቁት በጣም ብዙ አረፋ ያለው በጣም እኛ እንደውም ሌላ ብራንች እንከራይ እንዴ ምናምን ነገር እያልን ነበር። ቤታችን ወጥቶ ትላላችሁ ማለት ነው። ሰው ኤኒዌይስ እየመጣችሁ እንትን በሉ፣ ትኬታችሁን ውሰዱ፣ ተሰሩ አለን። እኛ ግን ከፈለጋችሁ መጣችሁ ውሰዱ ማለት ነው። አድራሻችን ቤተል አደባባይ የድሮ ሌመንዚስት ካፌ ያለበት ፎቅ ላይ አንደኛ ላይ እና ሜካፕ ብላችሁ መጣችሁ ሂና መሰራት ትችላላችሁ። የቅንድብ ደግሞ ሜሽ፣ አይብሮ ላሚኔት ደግሞ አሁን ፋሽኑ አይብሮ ላሚኔት ነው። እሱንም እየመጣችሁ መሰራት ትችላላችሁ። ቀደም ብላችሁ ብትመጡ ግን ሞር አሪፍ ነው እላለሁኝ ማለት ነው። ኑ ከፈለጋችሁ ደግሞ እንዳውሉ እሺ። ሶ ፋይናል ሪዛልቱ ይሄን ይመስላል። እንደዚህ አድርጌ አድርጌ አያምርም? እንዴት እንደወደድኩት ክትፎን ምናምን በቃ ስቀላቅል በቃ በጣም ጊዜ ሄዶብኝ ሰዓት ሄዶብኝ ስለነበረ ቪዲዮ መቅረጹን ረስቼው ነው። ሌላ ቀን አሳያችኋል፣ ችግር የለውም። እንደዚህ ቤቴን ፏፏፏ አረኩኝና ጣኔን አረኩ። እህቶቼ ጓደኞቼ መጡ። ከዛ በኋላ ሌሎቹ እስኪመጡ ድረስ እንደዚህ ፏፏ አደረግን። መጡ፣ ተፈጠረ። እንደዚህ ቡናዬን አፈላው፣ ጠጣሁኝ። እንግዲህ መልካም ምሽት ይሁንላችሁ። ባይ ባይ።